እኔ ማጣት አትፈልግም አትፈልግም። እኔም እሷን ማጣት አልፈልግም። በጣም እግዚአብሔርን ማመሰግንበት ምክንያት እኔ መሆኑ ነው። እኔ ከጎንህ ብለይህ ምን ይሰማሃል? ወይም ደግሞ እኔ ከጎንህ በመሆኔ አብሬክ በመሆኔ ምን አይነት ስሜት ይሰማል? እና ስለመለየት ለምን ይነሳል? እስካለን ድረስ ፈጣሪ የአእምሮን ረጅም ጤናና እድሜ ሰጥቶን ወደፊት ሲሰደን እንጂ ስለመለየት ማሰብ አልፈልግም፣ እንድትለይኝም አልፈልግም። በህይወቴ ስላለች ደግሞ በጣም ደስተኛ ነኝ። በጣም ብዙ ለውጥ ይቻላል ከአንቺ ጋር ሆኜ ማለት ነው። እና በጣም ብዙ ነገር ቀሎኛል። በቃ ለአንቺ የኔ ህይወት በቃ ሁሉም በቃ ህይወቴ ነሽ። ምን በቃ ምናምን አስፈልግሽ እና ላጣሽ አልፈልግም። መለየት ስለማልፈልግ እንጂ እና ስለመለየትም ማሰብም አልፈልግም።